ከሞቴ የተመለስኩበት ያ አስፈሪ ቀን። ስሜ ሪያን ኪም ይባላል። ዛሬ ከእናንተ ጋር ያለሁት በታምር ነው። በአውስትራሊያ የሚገኝ የቦንድ ቢች ዳርቻ ሕይወቴ ልታበቃ ጥቂት ደቂቃዎች ብቻ ቀርተውኝ ነበር። ለሽርሽር ነበር የሄድኩት። እየዋኘሁኝ ሳለ በድንገት ማዕበሉ አጠኝ፣ መተንፈስ አቃተኝ። ከዚያ በኋላ ሁሉንም ነገር ጨለመ። ልቤ መምታቱን አቁሞ ነበር። ነገር ግን እነዚህ የቦንዲ ጀግኖች እጄን አልለቀቁም። እኔ በጨለማ ውስጥ ሆኜ እነሱ ታገሉልኝ። ዓይኔን ስገልጥ ያየሁት የመጀመሪያው ነገር የእነሱን ላብና ጭንቀት ነበር። እንደገና እንድተነፍስና ቤተሰቦቼን እንዳቀፍ አደረጉ። ሞትን አይቼ ተመለሱ። ዛሬ በሕይወት ቆሜ ይህን የምነግራችሁ በእነዚህ ጀግኖች ምክንያት ነው። ሕይወት ምን ያህል ውድ እንደሆነች ተረድቻለሁ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ አይርሱ።